ስደት ለብዙዎቻችን የኑሮ መውጫ መንገድ ቢሆንም በውስጡ ግን የማይነገሩ ብዙ ፈተናዎችን ይዟል። ከቤተሰብ መራቅ፣ የባህል መለወጥና ከሁሉም በላይ ደግሞ ብቸኝነት በስደት ያሉ ወገኖቻችን ትልቁ የውስጥ ህመም ነው። በዚህ ቪዲዮ በስደት ላይ ብቸኝነት ለምን ይበረታል? የአእምሮ ጤናችንን እንዴት መጠበቅ እንችላለን? በብቸኝነት ተስፋ ላለመቁረጥ የሚረዱ ተግባራዊ መፍትሄዎችን እንወያያለን። ቪዲዮውን አይታችሁ ሲጨርሱ ለሌሎች ሊደርስ ላይክ እና ሼር ማድረግ አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስደት ማለት መሄድ ብቻ አይደለም፣ ራስን መፈለግ እንጂ። ነገር ግን ብዙ ጊዜ በዚህ የረጅሙ የስደት ጎዳና ላይ ትልቁ ጠላት የሚከፍሉት ዋጋ ወይም የሚሰሩት ከባድ ስራ ሳይሆን በዝምታ የሚገድለው ብቸኝነት ነው። አንዳንዴ ዙሪያ በሰው ይሞላል። በቴክኖሎጂ የረቀቁ ከተሞች መሃል ትቆማለህ። ጆሮ የማይረዳውን ቋንቋ ይሰማል። ዓይንህ አዳዲስ ህንጻዎችን ያያል። ነገር ግን በዚህ ሁሉ ግርግር መሃል ልብህ ባዶነት ሲያስተጋባ ይሰማሃል። በአሜሪካ ቅዝቃዜ፣ በአውሮፓ ብርዱ ወይም በአረብ ሀገራት ወጋገን ውስጥ ሆነው በሚሊዮን የሚቆጠሩ ወገኖች ሰው ናፈቀኝና የሚሰማኝ ሰው አጣው የሚል ህመም ውስጥ ናቸው። ይህ ቪዲዮ ስለ ብቸኝነት ብቻ አይደለም፣ ስለ አንተ እንጂ። በስደት ውስጥ የምትገኝባት ያቺ ጠባብ ክፍል ለምን እንደ እስር ቤት እንደጠበበችህ፣ ያ ሁሉ የደከምክለት ስኬት ለምን ጣዕም እንደሌለውና በውስጥ ያለው ብቸኝነት ከየት እንደመጣ ዛሬ በዝርዝር እንፈትሻለን። ብቻህን አይደለህም። ይህ ቪዲዮ የብቸኝነትህን ምዕራፍ ዘግተህ ወደ አዲስ ማንነት የምትሻገርበት መርህ ነው። አብራችሁኝ ቆዩ። አንድ ቅንና መልከ መልካም የሆነ አብርሃም የሚባል ሰው ነበር። አብርሃም ከዛሬ 10 ዓመት በፊት በጉልምስና ወራት ነበር ከድህነት ጋር ያለኝን ትግል በቃኝ ብሎ ወደ ጀርመን ያቀናው። ዓላማው ግልጽ ነበር፣ የተሻለ ህይወት መፍጠር፣ ቤተሰቦቹን መርዳትና ራሱን ማሳደግ። ዛሬ ላይ አብርሃም ያሰበውን አሳክቷል። ዘመናዊ መኪና አለው። በሰለጠነችው ሀገር ምቹ ቤት አለው። በየወሩ ወደ ሀገር ቤት የሚልከው ገንዘብም አልተቋረጠም። ነገር ግን በአብርሃም ህይወት ውስጥ አንድ ትልቅ ስንጥቅ አለ። ማታ ስራ ጨርሶ የቤቱን ቁልፍ አዙሮ ወደ ውስጥ ሲገባ የሚቀበለው ያ የለመደው ጸጥታ ነው። ያ ጸጥታ ግን እንደ ሰላም ሳይሆን እንደ ጩኸት ይረብሸዋል። አብርሃም እንዲህ ይላል፣ ኢትዮጵያ ያለው በሰው ተከብቤ ነበር። በሰፈር ልጆች ሰላምታ፣ በጎረቤት ቡና ሽታ፣ በቤተሰብ መሳሳቅ መሃል ነበርኩ። እዚህ ግን ግድግዳው ላይ ያለው ሰዓት ሰከንዶች ሲቆጥር ብቻ ነው የምሰማው። አንዳንዴ በሳምንት ውስጥ ከጥሬ ገንዘብ ተቀባይ ካሸር ውጪ በአካል የማወራው ሰው አጣለው። ይህ የአብርሃም ታሪክ የአንድ ሰው ብቻ አይደለም። አብርሃም በሰው መሃል ሆኖ ብቸኝነት የሚሰማው፣ በቁሳቁስ ተሞልቶ በውስጡ ግን የራበው የስደተኛ ትውልድ ምሳሌ ነው። ዛሬ አብርሃም ያለው ምቾት ውስጥ ቢሆንም ልቡ ግን አሁንም በዚያች በናፈቃት የሀገር ቤት ፍቅር ግርግር ውስጥ ተንከራታለች። ይህ ታሪክ የአንተ የጓደኛ ወይም አጠገብህ አውሮፕላን ውስጥ ያገኘው ሰው ታሪክ ሊሆን ይችላል። ስኬት ያለ ሰው፣ ሀብት ያለ ፍቅር ለምን ባዶ እንደሚሆን የአብርሃም ህይወት ትልቅ ምስክር ነው። የችግሩ መነሻና ሳይንሳዊ ትንታኔ። ለመሆኑ ለምንድን ነው ብቸኝነት የሚሰማን? ይህ ስሜት እንዲሁ ከባዶ የመጣ ሳይሆን ሳይንሳዊ መነሻዎች ያሉት ጥልቅ አእምሮአዊ ክስተት ነው። ሳይንሱ ስለ ስደትና ብቸኝነት ምን ይላል? እስቲ እንፈትሽ። የመጀመሪያው የባህል መቆራረጥ ወይም ካልቸራል ሾክ። ከእኛ ወደ እኔ። እኛ ኢትዮጵያን የምንመጣው ከጋራ ህይወት ነው። ሰላማችን፣ ምግባችን፣ ሐዘንና ደስታችን የእኛ ነው። ወደ ምዕራቡ ዓለም ስንሻገር ግን የምንጋፈጠው ግለኝነትን ነው። አእምሮአችን ለዘመናት የለመደው የሰዎች ድምጽና ትከሻ በድንገት ሲጠፋ እንደ ትልቅ አደጋ ይቆጥረዋል። ይህ ድንገተኛ ሽግግር አእምሮአችንን ያስደነግጠዋል። ልክ ከሞቃት ክፍል ወጥተን በረዶ ውስጥ እንደመጣል ማለት ነው። ሁለተኛው የሆርሞን ለውጥ ይባላል። ብቸኝነት እንደ አካላዊ ቁስል። ሳይንቲስቶች እንደሚነግሩን ብቸኝነት ሲሰማን አእምሮአችን ኮርቲሶል የተባለ የጭንቀት ሆርሞን ያመነጫል። ይህ ሆርሞን የሚገርመው ነገር አእምሮ ላይ የሚፈጥረው ህመም ልክ አንድ ሰው በጩቤ ቢወጋህ ወይም እጅ ቢቆረጥ ከሚሰማ አካላዊ ህመም ጋር ተመሳሳይ መሆኑ ነው። ብቸኝነት የአእምሮ ቁስል ነው የምንለው ለዚህ ነው። ቆይቶም ለደም ግፊትና ለልብ ህመም መንስኤ ሊሆን ይችላል። ሶስተኛው ዲጂታል ብቸኝነት ይባላል። የውሸት እርካታ። ብዙዎቻችን ብቸኝነት ሲሰማን ስልካችንን አንስተን ሶሻል ሚዲያ ውስጥ እንመሰጣለን። በቀን ከ5 እስከ 6 ሰዓት በሌሎች ሰዎች ቪዲዮና ፎቶ ውስጥ እናሳልፋለን። ነገር ግን ሳይንሱ የሚለው ዲጂታል ግንኙነት የሰው ልጅ የመገናኘት ጥማት አያረካው። ይባስ ብሎ የሌሎችን የተዋበና የተመረጠ ህይወት እያየህ የራስን ህይወት እንድታሳንስ፣ በውስጥ ያለው ባዶነት ይበልጥ እንዲሰፋ ያደርገዋል። ልክ የጨው ውሃ እንደ መጠጣት ማለት ነው። በጠጣህ ቁጥር ይበልጥ ይጠማሃል። አራተኛው ደግሞ የህልውና ስጋት ይባላል። ከጥንት ጀምሮ የሰው ልጅ በቡድን ካልሆነ በስተቀር ለብቻው በዱር ውስጥ መኖር
አይችልም ነበር። ለብቻ መሆን ለሞት መጋለጥ ማለት ነው። ስለዚህ አእምሮአችን ብቻህን ነህ የሚል መልእክት ሲሰጠን በደመ ነፍሳችን አደጋ ላይ እንዳለ ይሰማናል። በስደት የምትሰቃየው አንተ ደካማ ስለሆንክ ሳይሆን አእምሮ ከወገኖች ተለይተሃል ተጠንቀቅ እያለ ስለሆነ ነው። ስለዚህ ብቸኝነት ስሜት ብቻ ሳይሆን አእምሮ እርዳታ እየጠየቀ መሆኑን የሚያሳይ ምልክት ነው። ይህንን ሳይንሳዊ እውነት ከተረዳን መፍትሄው ምን እንደሆነ ለማወቅ ግማሽ መንገድ ተጉዘናል ማለት ነው። ሌላው ማየት የሚገባን ነገር ስንት ኢትዮጵያን በስደት ውስጥ አሉ? አሁን ደግሞ ወደ ቁጥሮቹ እንመለስ። ብዙ ጊዜ ብቸኝነት ሲሰማን ይህ ስቃይ የደረሰው በእኛ ላይ ብቻ ይመስለናል። ለምንድነው እኔ ብቻ እንዲህ የምሆነው ብለን ራሳችንን እንጠይቃለን። ነገር ግን እውነታው ከዚህ እጅግ የራቀ ነው። የተለያዩ ዓለም አቀፍ ድርጅቶችና የመንግስት መረጃዎች እንደሚጠቁሙት ዛሬ ከ2.5 እስከ 3 ሚሊዮን የሚሆኑ ኢትዮጵያውያን ከሀገራቸው ወጥተው በተለያዩ የዓለም ማዕዘናት ይኖራሉ። ይህ ቁጥር የአንድን ትልቅ ከተማ ህዝብ ያህላል። ነገር ግን የሚያሳዝነው መረጃ ገና ወደፊት ነው። ከተሰደደው ወገናችን ውስጥ ከ60% በላይ የሚሆነው ማለትም ከ1.5 ሚሊዮን በላይ ኢትዮጵያውያን በተለያየ ደረጃ የብቸኝነት የጭንቀትና የድብርት ሰለባ መሆናቸው ጥናቶች ያሳያሉ። አስቡት፣ በአንድ ወቅት በሰላምታና በጎረቤት ፍቅር የታወቀ ህዝባችን ዛሬ በባዕድ ሀገር ግድግዳዎች መሃል ሆኖ በዝምታ እየተሰቃየ ነው። ይህ ማለት አንተ አሁን ያለህበት ስሜት ያንተ ድክመት አይደለም። ይልቁንም የስደት ታክስ ወይም ደግሞ ዋጋ ሆኖ በሚሊዮኖች ጫንቃ ላይ ያረፈ ከባድ ሸክም ነው። ዛሬ አሜሪካ ውስጥ በከባድ ቅዝቃዜ የምትሰቃየው እህት፣ ሳውዲ አረቢያ ውስጥ በናፍቆት የምትቃጠለው እናት ወይም አውሮፓ ውስጥ በብቸኝነት የሚታገለው ወንድምህ ሁላቸውም ያንተን ህልም ይጋሩታል። ይህንን ቁጥር ስነግርህ ላሳዝንህ ሳይሆን ብቻህን አይደለህም የሚለውን ትልቅ እውነት እንድትረዳ ነው። በሚሊዮን የሚቆጠሩ ወገኖች ከአንተ ጋር በተመሳሳይ ስሜታዊ ጦርነት ውስጥ ናቸው። ይህንን ስሜት መጋራት ደግሞ ለማገገም የመጀመሪያው እርምጃ ነው። በብቸኝነት ባህር ውስጥ እየዋኘ ሊሆን ይችላል። ነገር ግን በዚህ ባህር ውስጥ በሚሊዮኖች የሚቆጠሩ መርከቦች ካንተ ጋር አብረው አሉ። እስከዚህ ድረስ ስለ ብቸኝነት ህመምና ሳይንሳዊ መነሻ አይተናል። አሁን ደግሞ ትልቁ ጥያቄ ላይ ደርሰናል። ይህንን ስሜታዊ እስር ቤት ሰብረን እንዴት እንውጣ? መፍትሄው ያን ያህል ውስብስብ አይደለም። እነዚህን 5 መሰረታዊ መርሆች በህይወታችሁ ላይ ከተገበራችሁ ከዚህ እስር ቤት መውጣት ትችላላችሁ። የመጀመሪያው ከብቸኝነት ወደ ብቻነት ተሻገሩ። ብቸኝነት ማለት ሰው አጣው ብሎ መጨነቅ፣ መጎዳት ነው። ብቻነት ግን ራስ ጋር ጥራት ያለው ጊዜ ማሳለፍ ማለት ነው። ብቻህን በሆንክባቸው ሰዓታት አትጨነቅ። ይልቁንም ራስን የምታሳድግበት፣ የምታነብበትና ነገህን የምታቀናጅበት የወርቅ ሰዓት አድርገህ ተቀበለው። ብቸኝነትን እንደ እስር ቤት ሳይሆን እንደ ቤተ መጻሕፍት ተጠቀምበት። ሁለተኛው የትንሽ ሰላምታዎች ኃይል ይባላል። ብቸኝነትን ለማሸነፍ የግድ የቅርብ ጓደኛ ማግኘት የለብህም። በየቀኑ በምታደርጋቸው እንቅስቃሴዎች፣ ለምሳሌ ለጥሬ ገንዘብ ተቀባይ ካሸር፣ ለጎረቤት ወይም ደግሞ አብሮህ ለሚሰራ ሰው በፈገግታ እንዴት ነህ ማለት ጀምር። እነዚህ ትንንሽ ግንኙነቶች አእምሮ ለሰው ልጅ ቅርብ እንደሆነ እንዲሰማው የኮርቲሶል ሆርሞን መጠን እንዲቀንስ ያደርጉታል። ሶስተኛው የዲጂታል ጾም ነው። ቅድም እንዳየነው ሶሻል ሚዲያ ጥማታችንን አይቆርጥም። ስለዚህ በቀን ውስጥ ቢያንስ ለ2 ሰዓት ስልክን አጥፋ። በዚያ ፋንታ በአካል ከሰው ጋር ተገናኝ ወይም ደውለህ ድምጽ ስማ። የአንድ ሰው ድምጽ መስማት ከ1000 የቴክስት መልእክቶች በላይ አእምሮህን ያረጋጋዋል። አራተኛው ትርጉም ያለው ግብ ይኑርህ። ብቸኝነት ትርጉም በሌለው ህይወት ውስጥ ይበልጥ ያብባል። በስደት ያለህበትን ዓላማ ሁልጊዜም ለራስህ ንገረው። እኔ እዚህ ያለሁት ቤተሰቦቼን ለመርዳት፣ ራሴን ለመለወጥና ለሀገሬ ለመጥቀም ነው የሚለው ትልቅ ግብ ላይ አተኩር። ያኔ ትንንሽ የብቸኝነት ስሜቶች ግባቸውን ያጣሉ። ስራ ሲበዛብህ ብቸኝነት ይሰወራል። ሌላው ማህበራዊ ተሳትፎ ይባላል። ኢትዮጵያዊነት አይጥፋ። በቤተ ክርስቲያን፣ በመስጂድ ወይም ደግሞ በማህበራዊ ስብስቦች ውስጥ ተሳተፍ። ሌሎችን መርዳት ስትጀምር የአንተ ብቸኝነት በሌሎች ደስታ ይተካል። ሰውን ስትረዳ ነው ራስን የምታገኘው የሚለው መርህ በስደት ላለ ሰው ትልቁ መድኃኒት ነው። ሌላው የመጨረሻው ሐሳብ አቅሙ ካለህ እንደ ድመት ወይም ውሻ ያሉ የቤት እንስሳትን ማሳደግ ትልቅ ለውጥ ያመጣል። ካልሆነ ደግሞ የቤት ውስጥ ተክሎችን ተንከባከብ። አንድ ህይወት ያለው ነገር ሲያድግ ማየትና መንከባከብ በውስጣችን ያለውን ባዶነት የመሙላት ተፈጥሯዊ አቅም አለው። ውድ ወገኖቼ፣ ስደት አካላችሁን እንጂ ማንነታችሁን ሊቀይረው አይገባም። ብቸኝነት የምናልፍበት ዋሻ እንጂ የምንኖርበት ቤት አይደለም። ዛሬ በመሪ ቻናል ያየናቸው ነጥቦች በስደት ላላችሁ ወንድምና እህቶቼ መጽናኛና ጥንካሬ እንደሚሆን ተስፋ አደርጋለሁ። ብቻችሁን አይደላችሁም። ይህ ቪዲዮ ለሌሎች የስደት ጓደኞቻችሁ እንዲደርስ ሼር አድርጉት። ስለተከታተላችሁኝ አመሰግናለሁ። በድል ቆዩ።